የኢትዮጵያ አትሌቶች አሁን ያለንበትን ሁኔታ ለመግለጽ ወደ ኋላ ሊሮጡ ነው። ወደ ኋላ በመሮጥ ስማችንን እናስጠራለን ያሉት አትሌቶች ወደፊት መሮጥ ከብዶን እየተቀደምን በመሆኑ ወደ ኋላ በመሮጥ ዓለም ላይ ማንም እንደማይቀድመን እናሳያለን ብለዋል። ከአጫጭር ጓደኞቼ ጋር ስሆን ምንም ሰላም አይሰማኝም። ምንም ምክንያቱም ለኪሴ ቅርብ ናቸው። ትጠጣለህ? በጣም ስንት ዓመት ነው የጠጣው? ሱስ የጀመርኩ 6 ያፍል ላይ ነው። ጓደኞች ካፒቴን ሆነዋል። እኔ አረቄ ካፒቴን ሆኜ የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆኗል። ምን ይባላል? ኢትዮጵያ እያደገች በመሆኑ ቀጣይ ዓመት ታገባለች። መታጨቷን ያላወቅን ህዝቦች ለማንም ሲድሯት ቆመን ያጨበጨብን ሲሆን ዛሬ ላይ ማግባቷ ቢሰማም የዳሯት ሰዎች ካስጠለፏት ቆዩ። ዛሬ ላይ ያገቧት የወደዷት ቢመስሉም ሀብቷን ወስደው ሲጨርሱ ዳ ስትሆን ይፈቷታል። አንቺ ባለሱቅ አንቺ የብያ ወይ ያሉልሽ አንዴ ንሻልሻ አለን ሱካር ይኖራል? ሱካር ይኖራል? አዎ ሱካር አለ። ደም ግፊትስ? ይኸው ቡቺ እስኪ እንይዘና ጎሽ ቶሎ። ኧረ ቀልድ ደሞታል አንተ ጉማሬ ሰራላለሁ። የቤት ቃርል መወራወር ጀመርነው። እስኪ እንያዘው። ዳታ ያስከው አላስከው። ቀጣይ ደግሞ ሚስትን ከነ ኔትፍሊክስ አካውንቷ ነው መወረውርልህ። ጀማል ጣሰውን ታውቀዋለህ? እሱ ያዝልህ። ዞር በይ ብዬሻለሁ። ዋጋሽን ነው የምሰጥሽ። ኤታባስ አለማወቅ እንጂ ፍቅሬ እኔ አላረገውም። ኧረ በእናትህ አንድ ጓደኛዬ መኪና ገጨው ተባለ እና ተረፈ። እሱማ አንድ እግሩ ነው። ኧረ እኔ መኪናውን ያልኩ። ሰው በጠዋቱ ተነስቶ ስንት ስራ ይሰራል። አንተ እዚህ ቁጭ ብለህ ወንበር ታሞቃለህ አይደል? ካልጠፋ ድንጋይ። እሺ ካልከኝማ እቀመጥብሃለሁ። ኧረ ቤት ሽመቷ በኋላ ይደርሳል። ሳብ አድርጉ። ተሳቢው ጫብ ስማ፣ ጥበቃው እንዳያየን ዳይሬክተሩ ቢሮ ብናጨስ አይሻልም? ዳድ ከዚህ በኋላ ደግሞ ስጠራኝ የጥበብ ባሪያው ባርዬ። አይ እሱ እንኳን ከመልክ ጋር ተደምሮ የጥላቻ ንግግር ይሆንብኛል። ምነው የምታነበው መጽሐፍ ስንት ገጽ ላይ ደረስክ? ጨርሻለሁ። በሉ አሁንማ ልደግሞ እያሰብኩ ነው። ገጽ 22 ላይ ቶሎ አንብብ። ልጅቷን እኮ አፈንካ። አንተ ወደ ኋላ ወደ መጽሐፉ የምታነበው አሬት ምን ነበር? እስኪ 5 ማስተር የሚያለስተኝ 5 ማስተር የሚያለስተኝ አይሰማም? ልመና መሆኑ ነው። እና ከዚህ በፊት እንተዋወቃለን። በላውን ያለን ወረድ። ይሄ ደግሞ ምን የሚሉት በጥጋብ የተሞላ ልመና ነው። እባክህ ወጣት አይደለ እንዴ? ሰርታ ሮጥ ብላ አትበላ ወይም ደግሞ ነዳ አርጋ በላ ምን